ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ወደ ሀና የዩቲዩብ ቻናል ስትመጡ ሳብስክራይብ፣ ላይክ፣ ኮመንት ማድረጉን አይርሱ። ከዚህ በፊት አዲስ ለሚመጡ ልጆች ቪዲዮ ለቅቄ ነበረ። ልብስ እንዴት እንደሚታጠብ ትንሽ አጭር ቪዲዮ ለቅቄ ያለው እሱን ገብታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮመንት ይስጡ እና አሁን ደግሞ በዚህ በማድረቂያው ማሽን ነው የመጣሁት። ይህም አሁን እንደገና ለአዳዲስ ልጆች ነው። ልብስ አጥባችሁ ከጨረሳችሁ በኋላ እዚህ ማድረቂያ ውስጥ እንዴት እንደምትከቱ ክፍት ነው፣ ግን ያው እንዴት እንደሚከፈት ምናምን ላሳያችሁ ነው የመጣሁት። ልብሱን እዚህ ጋር ከመጨመራችሁ በፊት ቼክ ማድረግ ያለባችሁ ነገር አለ። ምንድነው? አንደኛ ከዚህ በፊት የታጠበ ምናምን እዚች ጋር ውሃ ማጠራቀሚያ አለች። አያችሁ፣ ትወጣለች፣ ትገባለች። ይህን ቼክ ታደርጋላችሁ። ኦኬ፣ ውሃ ካለበት ታፈሳላችሁ። ከሌላው አይታችሁ ቼክ አድርጋችሁ መልሳችሁ ይኸው እንዲህ መክፋት ነው። ይወጣል፣ ይገባል፣ አለቀ። ኦኬ፣ እሱን ቼክ አደረጋችሁ። በመቀጠል እዚች ጋር ማለች እቺ ትወጣለች። ሉክ እቺም ውስጥ ከምትከፈትና ስታወጡ ይታወቃል። እችንም ከውስጧ የልብስ ምናምን የሆነ እንትን አለ እንደ ጥጥ አይነት ነገር እየተሽከረከረ ማሽኑ እዛ ውስጥ የሚያስቀር ነገር አለ እንደ ሶፍት ምናምን አይነት ነገሮችን እሱንም ከውጪ ታራግፋላችሁ። እንደገና እዚህ ጋር ዋናው አለች። እቺ ግን ሁል ጊዜ አይደለም እንትን የምትደረገው። እችን ፕረስ እንዲጫን ስታደርጉ ትከፈታለች። አያችሁ፣ እዚህ ጋር እንትን ነች። እችን ወደዚህ እንዲህ ማዞር ነው። ስታዞሩ እችን እንዲህ ስታደርጉ ትከፈታለች። እችም ሳብ ተደርጋ ትከፈትና የሚከፈት ነው። እቺ ለእናንተ ማሳያዎችን ወደ ላይ ስታደርጉ ይኸው ትሽከረከራለች። አያችሁ፣ እንደዚህ እንዲህ ስታደርጉ ሳብ ነው ማለት ነው። ይኸው እንደዚህ አድርጋችሁ ቼክ ካደረጋችሁና ትዘጋላችሁ ማለት ነው። ከውስጡ ማለት እንደዚህኛው ከውስጡ የሚወጣ ነገር አለ፣ ይታጠባል። እሱ እኛ ጋር በሳምንት አንዴ ነው፣ ሌላ ቦታ አላውቅም። በየሳምንቱ ቼክ ይደረጋል። ይሄ የዚህኛው የልብስ ከውስጥ ያለው ማለት ነው። ከዛ ይሄን ሁሉ ቼክ ካደረጋችሁ በኋላ ልብስ ትጨምራላችሁ። ልብስ ከጨመራችሁ በኋላ ውዶቼ ትዘጋላችሁ። እናንተን ለማሳየት ነው፣ ምንም የለበት። ወቁ ደግሞ ባዶ ልብስ እያደረቀች ነው እንዴ እንዳትሉ፣ ትዘጋላችሁ። ከዛ ቻት አያችሁ፣ እችን አንዴ ጫን ታረጋላችሁ። አሁን ምን ስለሌለበት ነው እንደዚህ ማድረጋው። ጫን ታረጋላችሁ። ከዛ ቀስ አርጋችሁ በአንዴ አይደለም ጅው የምታደርጉት ወቁ። አንዴ እንደዚህ እኔ ወደ ቦታ መለስ። ከዛ ሁለት ጊዜ ካረጋችሁ አላ እዚች ጋር ደቂቃ የምትሰጣለች 48 ሚኒት ማለት ነው፣ 48 ደቂቃ ማለት ነው። እዚች ጋር አለች፣ በአረንጓዴው ጽፎ ያሳያችኋል። እንደዚህ አንዴ ሁለቴ ስታደርጉ ነው እዚች ጋር 48 ደቂቃ የሚያሳያችሁ። እሱን ካያችሁ አላ እዚህ ጋር ቻት ችንትና ካላችሁ ልብስ ማድረቂያው ይሽከረከራል ማለት ነው።
ከዛ በመቀጠል ደግሞ የትኛው አረብ ሀገር ብንመጣ ነው የትኛው ሀገር ማዳሞች ናቸው ቆንጆ? የት ሀገር ማዳም ናቸው ደግሞ መጥፎ? የት ሀገር የአረብ ሀገር ስራ ነው የሚቀለው? የት ሀገር ምናምን ብላችሁ የምትጠይቁ ልጆች ነው ይሄ መልሴ ማለት ነው። በእርግጥ አውቃችሁ አጣርታችሁ ቀኝ ግራ አይታችሁ መምጣታችሁ ለምንም ነገር ቆንጆ ነው። ቢሆንም ግን የትኛውም አረብ ሀገር ብትመጡ ስራቸው አንድ አይነት ነው። ስራቸው ተመሳሳይ ነው። ማዳሞችም የአረብ ሀገር ማዳም ነው በቃ። የዚህ ሀገር ማዳም ጥሩ ናት፣ የዛ ሀገር ማዳም መጥፎ ነው ብዬ ምንም ነገር የምለው ነገር የለም። ምናልባት በደሞዝ የሚበላለጥ ሀገር እሱን ቼክ ብታደርጉ ቆንጆ ነው። ከዛ በተጨማሪ የዚህ ሀገር ማዳም ጥሩ ናት፣ የዚህ ሀገር ማዳም የሚባል ነገር የለም። የትም ሀገር ማዳም ጸባያቸው ተመሳሳይ ነው። ዛሬ ያኮርፋሉ፣ ነገ ደግሞ ይስቃሉ። ከነገ ወዲያ እንትን ይላሉ፣ ነገ ደግሞ ሌላ ናቸው። ዛሬ ሌላ ናቸው፣ ዛሬ ደስተኛ ናቸው፣ ነገ ደግሞ ባህሪያቸው ሌላ ነው። ምንም የሚያዝ የሚጨበጥ ነገር አይደለም ባህሪያቸው። ያው እንግዲህ እሱ ነው፣ ሌላ ነገር አይደለም። ለስራው ከሆነማ እኛም የትኛው ሀገር ማዳም ቆንጆ ነው ብለን መርጠን አይተን ቼክ አድርገን በመጣን። ግን ያው ማዳም ሁሉም ቦታ አንድ ስለሆነች መተናል። ባህሪያቸውም ስራቸውም ሁሉ ነገራቸው ተመሳሳይ ነው። ስለዚህ እናንተም ጭንቅላታችሁን አስፍታችሁ ነው ወዶች መምጣት ያለባችሁ። አስፍታችሁ ለምንም ነገር በቃ ይሄን እችላለሁ ብላችሁ ነው። ኦኬ እችላለሁ፣ ይሄን ማድረግ እችላለሁ፣ ይሄን መስራት እችላለሁ ብላችሁ እራሳችሁን ካሳመናችሁ ምንም ነገር የሚከብድ ነገር የለም። አልችልም የሚለው ነገር ነው እኛን እየጎዳን ወደኋላ የሚያስቀረን ነገር ማለት ነው። ምንም ነገር በዚች ምድር ላይ የማይቻል የለም። ማንም ከእናቱ ሆድ ሲወጣ አውቆና ችሎ የወጣ ማንም የለም። ከተወለደ በኋላ ነው ሁሉም ሰው ሁሉንም ነገር ያወቀው የተማረው። ማንም ሰው አልችልም የሚለውን ቃል ወደኋላ ትቶ አይካን የሚለውን ቃል ወደፊት ቢይዝ ተመራጭ ነው። ምክንያቱም አልችልም የሚለው ቃል ጭንቅላታችን ላይ ካልቀረጽ ነው እዚህ የአረብ ሀገር ስራ ትንሽ ለአዳዲሶች እስክትለምዱት ድረስ ቻሌንጀብል ነው፣ እስክትለምዱት ነው። ግን ከለመዳችሁት በኋላ ሲስተሙን፣ ስራውን፣ አሰራሩን ካወቃችሁ በኋላ ችግር የለውም። እናንተ እንትን ትላላችሁ በራሳችሁ ማለት ነው። ዋና አሰራሩን ቀስ በቀስ እንደመጣችሁ ማጥናት ነው። ቤቱን እንዴት እንደሚሰራ እንዴት ምናምን ሁሉን ነገር በራሳችሁ ሳትወዛገቡ ሳትጨናነቁ። ጭንቀት የሚባል ነገር አያስፈልግም። ፍሪ ሆናችሁ ራሳችሁን አእምሯችሁን ፍሪ አድርጋችሁ ከተጨናነቃችሁ ጠለብ ብላችሁ ነው አይደለ? ከዛ ከኢትዮጵያ ሲመጣ በጠለብ ስለሚመጣ ያው በጠለብ ለምትመጡት ነው ባይዘው ይሄ ነገር ኮንትራታችሁንም በቃ ተጨናንቃችሁ የምትሰሩ ከሆነ ኮንትራታችሁ ለእናንተ በጣም ነው የሚረዝመው ማለት ነው።
ሰው እንትን ሳትሉ ሳትጨናነቁ ፍሬ አርጋችሁ በከሊ ወሊ ከሰራችሁ ታልፉታላችሁ፣ ታጠናቅቃላችሁ። አይዟችሁ በርቱ እላለሁ ውዶች። አመሰግናለሁ።